ኦኬ ሰላም ጤና ይስጥልን ውድና የተከበራችሁ የሚዲያ ቻናል ቤተሰቦች በሙሉ እንኳን ወደ ሚፍታህ ሚዲያ በሰላም መጣችሁ ለማለት እወዳለሁ። ኦኬ ዛሬም እንግዲህ በሌላ ቪዲዮ ተመልሰን መጣናል ማለት ነው። ቀጥታ እንግዲህ ሳይወጋና በዛም ወደ ቪዲዮ ነው ቀጥታ የምንገባው። ዛሬ ላይ የምናየው ደግሞ ባለፈው ሳምንት ስለ ፓርቲ ምንነት ዲቴል በደንብ አይተናል ማለት ነው። አስረድቻችኋለሁ። ዛሬ ላይ በመቀጠል ደግሞ ላይቭ የሚባለው ምንድነው፣ እንዴት ነው ልንገባስ የምንችለው፣ ምንስ ማድረግ አለብን የሚለው ዲቴል እናያለን ማለት ነው። ስለዚህ ቀጥታ ወደ ፖፕ ላይቭ አፕሊኬሽናችን እንገባለን ማለት ነው። ያው ፖፕ ላይቭ አፕሊኬሽናችን እንደዚህ ከከፈትን በኋላ ላይቭ ምን ይመስላል የሚለው ዲቴል ላይቭ ውስጥ ገብተን እናያለን ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ ኮዱን ጋብዛለን። ራንደምሊ ክሊክ አድርጌ በመገባ ሰዓት ይህንን የመሰለ አይከን አገኛለሁ። ጀስት አሁን ለምሳሌ ላይቭ ላይ ስትሆኑ አንድ ሰው ብቻ ነው የሚታያችሁ። ጀስት ግን እንደዚህ ፍሬንድ የሚላክ ከሆነ ፒኬ የሚልኩ ከሆነ ፒኬ ላይ መጣበታለሁ ብያችኋለሁ። ቃል በገባሁት መሰረት ወደፊት ፒኬን እዚህ ጋር መጥቼ ዲፋይን አደርግላችኋለሁ። ነገር ግን ይህ አሁን የምንገኝበት ላይቭ ይባላል። እኛ በእህታችን ቤት ነው የገባ ነው ማለት ነው። አሁን እዚህ ላይ የሚታዩ ነገሮች ኦልሞስት ከፓርቲ ጋር ዘሴም ናቸው፣ ግን አንዳንድ የሚለዩት ነገሮች አሉ። እነሱ ምን እንደሆኑ በደንብ እናያለን ማለት ነው። ይህ እንግዲህ ፓርቲ ላይ ማየት ትችላላችሁ። እንደ ፓርቲ ነው፣ ዘሴም ነው። የፓርቲን ቪዲዮ ካላያችሁት መለስ ብላችሁት፣ ነገር ግን ራንደምሊ ነካነካ አላርግላችሁ ፎሎ ስላላረኳት ነው። እነዚህ የሰዎቹ ብዛት ናቸው። እዚህ ጋር ዴታ ስካችን አለ። እዚህ ጋር ደግሞ ፒኬ ስለሆነች ታፕታፕ ማድረግ እንችላለን። ለሁለቱም ጎል ለዚህኛውም ታፕታፕ ማድረግ እንችላለን፣ ለዚህኛውም ታፕታፕ ማድረግ እንችላለን። ለምንፈልገው ሰው ታፕታፕ እናደርጋለን ማለት ነው። ሌላኛው እንግዲህ ወደታች ስትመጡ ደግሞ እነዚህ አይከኖች አሉ። ኦል እና ሩም ቻት ምናምን እነዚህን ጥቅም ተናግሬያለሁ። ስለዚህ ጉንጭ ማልፋት ነው የሚሆነው። ጀስት ተመልሳችሁ ገብታችሁ እዩት ማለት ነው። ሌላኛው እንግዲህ እዚህ ጋር ፎሎ ማድረግ እንችላለን፣ ከዛ ቴክስት መጻፍ እንችላለን። በመቀጠል ይሄን 4 ነጥብና የማይክ ምልክት ከዛ ጊፍት ምልክት ነው የምናገኘው። እንግዲህ ጀማሪ ስትሆኑ እነዚህ አይኮኖች ብቻ ናቸው ሊመጡላችሁ የሚችሉት ማለት ነው። ከነዛ አይኮኖች ውጭ ምንም አይነት ሊመጣላችሁ አይችሉም። ኦፍኮርስ እንግዲህ 4 ነጥብ እንነካው ደግሞ ባለፈው ስንማማር ታስታውሱ ከነበረ 4 ነጥብን በደንብ ነው ዲፋይን ያደረግነው። ሁሉም ነገሮች እዚህ ጋር የምናያቸው ምን እንደሆኑ እዚህ ጋር የተጨመረ ምንም አይነት ሌላ ቶፒክ የለም፣ ሌላ አይከን የለም። ይህ ሜሴጀር ነው። ሜሴጅ ውስጥ ገብተን መጻፍ እንፈልግ። ይህ ደግሞ ፓክ ነች። ፕላትፎርም ስፒከር በምንጠቀም ሰዓት፣ ፕላትፎርም ፎቶ ታግ በምንጠቀም ሰዓት፣ ላይቭ ፎቶ ታግ በምንጠቀም ሰዓት የሚያመጣልን ቦታ ነው። እዚህ ጋር ሼር አለ፣ ሼር ማድረግ እንችላለን። ቤቱን ሪፖርት ማድረግ እንችላለን። ከዛ ኢፌክቶች አሉ፣ ሚኒማይዝ አለ። ጀስት ራንደምሊ እነዚህ በሙሉ አይተናቸዋል። ስለዚህ ብንወጣ የተሻለ ነው ማለት ነው። ምንም አይነት አዲስ ነገር ስለማናገኝበት ማለት ነው። አዲሱ ላይ ብቻ ፎከስ አድርጌ እሱን ማስረዳችሁ ይሆናል ማለት ነው። ይህን ቪዲዮ እንግዲህ እየተከታተላችሁ ያላችሁ ሰዎች ላይክ ቪዲዮን፣ ቻናሉን ደግሞ ሰብስክራይብ በማድረግ የዚህ ምርጥ ቻናል ቤተሰብ መሆን ትችላላችሁ ማለት ነው። ሌላኛው እንግዲህ የሚለየው ከፓርቲ ደግሞ ፓርቲ ላይ ስናይ እንግዲህ ባለፈው ወይም ብለን ራንደምሊ ወንበር ነክተን ነው የምንገባው። እዚህ ጋር ግን ወንበር የሚነካ የለም፣ ምንም እዚህ ጋር የሚታይ ነገር የለም አይደለ። ለመግቢያነት የምንጠቀምቷን ነው። እቺ ነው የምንጠቀማት። እቺ የማይክሮፎን ምልክት አብዛኛው ጊዜ ሰምታችሁ ነበረ። ማይክ ንካልኝ ምናምን ይባላል። እቺ ነች ማለት ነው። እቺ ማይክ ክሊክ አድርገን ኮንፈርም እንላታለን። የቤቱ ባልተቤት ካስገባን እንግዲህ ፍቃደኛ ከሆነ ያስገባናል ማለት ነው። እንግዲህ አይሆንም ካለ ደግሞ ካንስል ያደርግብናል ማለት ነው። ስለዚህ ይህ የምንገባበት ፓርት ነው ማለት ነው። ሌላኛው ደግሞ የጊፍት አይከኗ ነች። እዛው ጋር ያለችው የጊፍት አይከኗ ነች። እሷ ምን ማለት እንደሆነ ደግሞ በዲቴል እናያለን ማለት ነው። ገብተን እንግዲህ አብራችሁ እንድትቆዩ በድጋሚ ጋብዛለሁኝ ማለት ነው። ስለዚህ እቺ አይከን ምን ማለት እንደሆነች ደግሞ ዲቴል እናያለን ማለት ነው። ቻት እንግዲህ እቺ አይከን ነች። እሷን እንንካትና ውስጧ ምን እንደሚመስል ምን ጥቅም እንዳላት የሚለው ሙሉን እናያለን ማለት ነው። ኦኬ ጋይሶች ልክ እንደዛ አይነት አይከን ያመጣልናል ማለት ነው። እሷ ልክ በምንነካ ሰዓት እንደዛ አይከን ይከፍትልናል ማለት ነው። ይህ እንግዲህ የጊፍት ቦታ ነው። እንዳያችኋት ደግሞ ሳጥኗ ለራሱ የጊፍት ነው የምትመስለው። እነዚህ አሉ፣ ጀስት እነዚህ አሉ። እነዚህ ጊፍቶች ናቸው እንደምታዩቸው፣ መጠን አላቸው፣ ስማቸውም አለ ማለት ነው። ፓፓስ አለ፣ ሲቀጥል ኦልሞስት አይስክሬም አለ፣ ኮፊ አለ፣ ችርስ አለ እያለ በደንብ ታች ድረስ አሉ፣ ወደ ታች ብንወርድ ማለት ነው። ነገር ግን ከላይ ያሉትን ከመጀመሪያው ከላይ ያየን እንመጣለን ማለት ነው። የመጀመሪያው እዚህ ጋር የምናገኘው ጊፍት ነው። ሁለተኛው ጋር ላይክ ነው የምናገኘው። እዚህ ጋር ፋን ክለብ እናገኛለን፣ ፕሪቪሌጅ እናገኛለን፣ ፋን
እንግዲህ በደንብ ነው ያሳያችሁ ያሉት ከስተም እነዚህ የመሳሰሉት እናገኛለን ማለት ነው። ከመጀመሪያው ስንነሳ ጊፍት ምንድነው ማለት ጊፍት ማለት እዚህ ፕላትፎርም ላይ የሰበሰባችሁትን ኮይን ለሰዎች በጊፍት መልኩ ስትልኩላቸው ወደ ዶላር ተቀይሮ ለነሱ በፖይንት መልክ ይገባላችኋል ማለት ነው። እኛም ደግሞ በበኩላችን ስንቀበል ያ ኮይን ወደ ዶላር ተቀይሮ ይገባልናል ማለት ነው። ስለዚህ ይሄ ምንድነው የሚባለው በፕላትፎርሙ አጠራር ኤክስቼንጅ ይባላል። ሰጥቶ መቀበል ነው፣ እንሰጣለን እንቀበላለን ማለት ነው። ስለዚህ እዚህ ጋር ደግሞ በመስጠትና በመቀበል መሃል ደግሞ ምን ይፈጠራል ማለት ነው? ገንዘብ መቀየር፣ ይሄ ኮይን ወደ ገንዘብ ይቀየራል ማለት ነው። ያኔ ፖይንታችን ሲሞላልን ፖይንት ላይ ባለፈው አይተነዋል ምን ያክል ዊዝድሮ ማድረግ እንደምንችል ያንን ዊዝድሮ ማድረግ እንችላለን። ማክሲመም $10 የሚቻለው $10 ዊዝድሮ ማድረግ እንችላለን። ሌላኛው ደግሞ ጊፍት ውስጥ የምታገኙት እቺ ላይክ የምትለው ነች። አሁን ኦሬዲ ጊፍት ነው እንዳልኳችሁ፣ የመጀመሪያው ጊፍት ነው። ያው ማርክ ላድርግላችሁ በጣም እንዳይምታታባችሁ። የመጀመሪያው ጊፍት ነው የምትዋቸው 500። አሁን እቺ ኤክስ ነች፣ እቺን አንጠቀም። እቺን እንደውም ኤክስ ላድርግላችሁ፣ ሶሪ፣ እቺን ኤክስ ላድርግላችሁ፣ ሶሪ፣ እቺን ኤክስ ላድርግላችሁ። እቺን አንጠቀም። የምንጠቀመው እነዚህ ነው። ኢማጂን እነዚህ ገባችሁ? እነዚህ ነው እንጠቀም እንችላለን። ምክንያቱም እቺ ላይኪ ነች። ምን ያለች ነው? ከላይ ጋር ላይኪ አክቲቪቲ የሚል ነገር አለ። ማንኛውም ጊፍት ላይ ገብታችሁ ላይኪ የሚል ካለ ጋምብል ነው። ማንኛውም ጊፍት ላይ ገብታችሁ፣ ስለዚህ እናንተ በስነ ስርዓት ልታዩት ይገባል የምትልኩትን ጊፍት። ስለዚህ እዚህ ጋር ገብተን አሁን እነዚህ ንጹህ ጊፍቶች ናቸው የላክነው፣ እዛ ጋር ይደርሳል ከ30% ከተቆረጠው በኋላ ማለት ነው። ይህንኛውን ብንልክ ምን እንደሚፈጠር ደግሞ እንግዲህ ላይክ ነክተን እንየው። ምክንያቱም ላይክ ጋር ስለሚካተት ማለት ነው። ፖፖፓስ ላይክ ጋር ስለሚካተት ላይክ የሚለው ምርጫ እንጫንና ላይክ ላይ ስንገባ ምን አለ፣ እንዴት ነው ላይክ ምንድነው የሚለው ቲል የምናየው ይሆናል ማለት ነው። ኦኬ ላይክ ጋር እንደዚህ ስንመጣ የምታገኟቸው ለምሳሌ የቅድሟን ፖፖፓስ እዙ ጋር ደግሞ እሷን አመጣልኝ ላይክ ነው ጋር ነው የምትካተተው። እዚህ ጋር የፊሽን አመጣልኝ፣ ፊሾች አሉ፣ ኢጋል ጀስት እነዚህ ችርስ አሉ፣ ስቲኮች አሉ፣ ቱርኪ የሚል ነገር አለ ምናምን። አንሶማ ታች ድረስ ብትሄዱ ስክሮል ያደረጋችሁ ታች ድረስ እንኳን ብትሄዱ እነዚህ በሙሉ ላይክ ናቸው። ስለዚህ ላይክ ስለሆኑ ለኛ ምንም አይነት የሚጠቅሙ ነገር የለም። ምክንያቱም ጊፍት በምንልክ ሰዓት ማለት ነው። ለምሳሌ ያክል የሚጠቅሙ የለም እያልኳችሁ አይደል? ለምሳሌ 500 ጊፍት አለኝ፣ እናንተ 500 ግላችሁ እናንተ በጊፍቱን ትታችሁ ይሄንን ፖፖፓስ ብትልኩ እነዚህ ፖፓስ ነው ጀስት ሌሎችን ብታዩ 2400 120 ምናምን ናቸው። ለምሳሌ ይሄን ብትልኩልኝ ለኔ የተወሰነች ፐርሰንት የምትገባልኝ ካተረፋችሁ፣ እሱንም እስቲ ነው ካተረፋችሁ ነው። ካላተረፋችሁ ሌላ አይገባልኝ። ይሄ የሚጠቅማችሁ ለምንድን ነው? ጋምብል ያማረል ጀስት እንደ ቁማር ነው። ሌቭል 5 ያልደረሳችሁ ሰዎች ምክንያቱም እዚህ ጋር ሌቭላችሁ ማየት ይችላልላችሁ። ለምሳሌ እኔ አሁን ይሄ አካውንት ሌቭል 1 ነው። ይሄ እንደዚህ ሞልቶ ሌቭል 2 እስካልገባ ድረስ ከዛ ተከተለ አሁን ሞልቶ ሌቭል 3 ከዛ ይውዝ ይችላልሽ ሌቭል 5 እስካልገባ ድረስ እኔ ጌም መጫወት አልችልም። እዚህ ፕላትፎርም ህግ ላይ ጌም መጫወት አልችልም። የምችለው ጋምብል ነው። ስለዚህ አሁን ለምሳሌ ደግሞ እዚህ ጋር በዙ አጋጣሚ ልትማሩ የሚገባው የቀራችሁን ወደ ሌቭል 2 ለማደግ የቀረው አሁን 2900 ኮይን ይቀረዋል። ይሄንን ካቀያየረ ይሄን አካውንት ሌቭል 2 ያስገባልኛል። ስለዚህ ምን መረዳት አለባችሁ? ለምሳሌ ጋምብል ፈለኩኝ፣ ልቆምር ፈለኩኝ፣ እዚህ ጋር መጥቼ ጀስት አንዱን ጋምብል ነክቼ መቆመር ይችላል። ሀፋፍ ነው፣ ሊሰጣኝም ይችላል ላይሰጣኝም ይችላል። በቃ ይሄ የታወቀ ነው። በቃ ወይ ሊወስዳለሁ ወይ አጣለሁ። ስለዚህ ይሄንን አምናችሁበት መጫወት ይቻላል። አሪፍ ነው። እንደማሪ እነዚህን ጋምብል ለጋችሁ መጠቀም ይቻላል ማለት ነው። ወደ ሌላኛው ደግሞ ማለፍ እንችላለን ማለት ነው። ይሄንን በደንብ ከተረዳችሁ ጥያቄ አስተያየት ካለ እንግዲህ ኮሜንት ሴክሽን ጋር ጻፉልን ማለት ነው። ወደ ሌላው እንቀጥላለን። ፋን ክለብ ላይ ነው የምንቀጥለው። ፋን ክለብ ኦሬዲ የፋን የመዝናኛ የምናምኖችን ነው። እነዚህን ማግኘት እንችላለን። አሁንም አይታችሁ ከነበረ ፖፖፓስ እዚህ ጋር መታለች ላይክ የሚላል። ስለዚህ በጥንቃቄ እሷን መጠቀም ያስፈልጋል። አሁንም በድጋሚ ፕሪፌር ሊግ ላይ ስንገባ ደግሞ የሚያመጡልን ጊፍቶች አሉ። እነሱ ደግሞ ምን እንደሆኑ ነው ያለ ማይቶ በደም ኦልሞስት ብታዩ ከ500,000 ጀምሮ ነው ያለው። 1 ሚሊዮን ምናምን 300,000 ምናምን 100,000 ምናምን የማት አሉ። ወደ ላይ ስክሮል ባድረግ ጀስት እነዚህ ከፍተኛ ጊፍቶችን የምትፈልጉ ከሆነ እዛ ጋር ሂዳችሁ ስክሮል ከማድረግ ይልቅ እዚህ ጋር ገብታችሁ ተለቅ ያለ ጊፍቶች የምትፈልጉ ከሆነ ራንደም ያለኛው ሴሌክት አድርጋችሁ ጊፍት ይቀያቻል ማለት ነው። ለትላል ጊፍቶች እዚህ ጋር ማግኘት ይችላልላችሁ። ፕሮፋይል ላይ አድርጋችሁ ጀስት አሁን ላይክ ሚል ካገኛችሁበት ጋምፕል መሆኑን ነው እኮ። ላይክ ሚል ከሌለው ግን ኦሬዲ በመተማመን መላክ ትችላላችሁ። እና ልክ እንደዚህ እያሰራን ለሰዎች አሚን ጊፍት እንዲሰጡ ማስቀመጥ እንችላለን። ለራሳችን ደግሞ ፍሬንዶች ጋር ሊሆን ይችላል የትኛውን ቦታ ጋር በምንቀያየር ሰዓት
ይሄ እንደዛ አይነት ሊንክ እያስቀመጥን እንደዛ አይነት ጊፍት ላይ የራሳችን ብቻ መቀየር ይቻላል ማለት ነው። ያው ለጀስት ለጀማሪዎች እንድታውቁት ነው እንጂ ይሄን አከል ፐርፐዝ የለውም። እናንተ ፕላትፎርሙ ባስቀመጣቸው ጊፍቶች መቀየር ትችላላችሁ። ሌላኛው ደግሞ ከታች የምታዩት እቺ የኮይን ምልክታችሁ ነች። ሶሪ እቺ ከታች የምታዩት የኮይን ምልክታችሁ ነች ማለት ነው። ኮይኖችን ምን ያክል ኮይን እንዳላችሁ ለምሳሌ ለሰዎች ጊፍት ልሰጡ ስትሉ አረኔ ኮይን አላቀውም ምን ያክል ኮይን እንዳለኝ ምናምን የምትሉ ሰዎች እቺን የነካችሁ ምን ያክል ኮይን እንዳላችሁ ማወቅ ይቻላል ማለት ነው። እዚህ ጋር ያለችው የነካችሁ ምን ያክል ኮይን እንዳላችሁ ማወቅ ይቻላል። ሌላኛው ደግሞ እቺ ነክታችሁ ሴንድ ትላላችሁ ማለት ነው ጋይሶች። ስለዚህ በእነዚህ አይነት መልኩ ጊፍት እቺን ትመስላለች ማለት ነው። ሌላኛዋን እዚች ጋር ሳልነካላችሁ ማላልፈው የባክ ምልክቷን ነው። ከላይ ጋር ያለችውን የባክ ምልክቷን ነው ማለት ነው። እሷን ነክተን ገብተን ደግሞ ምን አይነት አይኮኖች እንደምናገኝ እናያለን ማለት ነው። እዚህ ጋር ስትመጡ ምንም አይነት ነገር የለም ከኔ ግን እንት ስትሆኑ ቪአይፒ ሲኖራችሁና ቪአይፒ ኖራችሁ የሚያከ ሆነ ዝብዝ ቦታ ላይ ፕላትፎርም ስፒከር ፕላትፎርም ፎቶ ታግ ምናምን እያለ እዚህ ጋር ያመጣላችኋል። ጀስት ያማየት ትችላላችሁ። ምክንያቱም ማስታወቂያ ስትጽፉ ከ500 ኮይን ጀምሮ እስከ 2000 ኮይን ስለሚቆርጣችሁ እሱ ነገር ይታደጋችኋል ማለት ነው። ኮይን እንዳላችሁ ስታውቁ ብቻ ለሰዎች ትልካላችሁ ወይም ፕላትፎርም ስፒከር እንዳላችሁ ስታውቁ ብቻ ፕላትፎርም ስፒከር እንድትለቁ ያግዛችኋል ማለት ነው። ሰዎችን ኢንቫይት ለማድረግ ገንዘብ አትከፍሉም ማለት ነው። ከተለያየ ቦታ ፖፕ ላይ ካሉበት ከየቤታቸው መጣው እንትን ይሉላችኋል ማለት ነው። እና የእናንተን ቤት ታደማሉ። ፕሮግራም ካለው ለምሳሌ እዚህ ጋር ፕላትፎርም ስፒከር ካለኝ እለቃለሁ። ልክ እንደዚህ ወጥቶ ሚፍታህ ኑኑና የሚል ነገር ያመጣል። እኔም ለራሴ መጻፍ ይችላልው ማለት ነው። ስለዚህ በእንደዛ አይነት መልኩ መጻፍ ይችላልው ማለት ነው። ይህ ለዛ ያገለግለኛል። ሁለተኛው ደግሞ ይሄ የሚጠቅመኝ ምንድነው አሁን እቺ ለማየት አሁን ዛጋ በሰፊው አታሳይም፣ እዚጋ በሰፊው ያሳያል። ምን ያክል ሌቭል ላይ እንደሆናችሁ ምን ያክል ቅያሬ እንደሚጠበቅባችሁ እዚጋ ያሳያል ማለት ነው። ባጭሩ ይሄንን ይመስላል ማለት ነው። ላይቭ ምንም የተለየ ነገር የለውም ከፓርቲ ከነዚህ ውጭ እነዚህን ሁሉ ፓርቲ ላይ ሆናችሁ ማግኘት ትችላላችሁ ማለት ነው። ሌላው ምንም ነገር የሚለውጠው ነገር የለም። ደግሞ ላይቭ እንዴት እንግባ ምናምን የሚለውን ደግሞ አያይዤ ሰራላችኋለሁ ማለት ነው። በእኔ አካውንት ተመልሼ ደግሞ እንዴት ላይቭ እንደምንገባ አሳያችኋለሁ ማለት ነው። አብራችሁን ቆዩ በድጋሚ። ኦኬ ጋይሶች እንግዲህ ላይቭ እንዴት እንደምንገባ ዛሬ ማሳያችሁ ነው ማለት ነው። ላይቭ ስንገባ መጀመሪያ እቺ ላይቭ የምትለው እቺን አይከን ክሊክ እናደርጋለን ማለት ነው። ልክ በእንደዚህ አይነት መልኩ ወደ ውስጥ ብራውዘር ያስገባናል ማለት ነው። ልክ እንደዚህ ያመጣልናል። እንደዚህ ሲከፍትልን ከላይ ጋር ቼንጅ የምትል ቦታ አለች እንደምታዩት። እዚች ጋር ከላይ ቼንጅ የምትል ቦታ አለች። ቼንጅ የምትለውን ቦታ እንነካለን ማለት ነው ቀጥታ። ከዛ እንደዚህ አይነት ቦታ ያስገባናል። ጀማሪ ስትሆኑ ቼንጅ የሚለው ቦታ ጋር ይሄንን ነክታችሁ ከታች አፕሎድ የሚለውን አፕሎድ ማድረግ አለባችሁ። ቼንጅ የሚለው ማለት ነው ለመቀየር። አሁን እኔ ለመቀየር ስለሆነ ቼንጅ የሚለው የሚመጣልኝ አፕሎድ ማድረግ ከፈለጋችሁ አፕሎድ ታደርጋላችሁ ማለት ነው። ሌላኛው እቺን ተነኩና መጻፊያ አይከን ይሰጣችኋል። እዚህ ጋር አዳዲሶች ነው ሊሆን ይችላል የሆነ ነገር ብቻ እናንተን የሚገልጽ ቃል ትጽፋላችሁ ማለት ነው። ከዛ እነዚህ ዳንሲንግ ቻቲንግ የሚሉ ነገሮች አሉ። ማይክ ፍሬንድ ለምሳሌ እኔ ሳባ አድርጋትና አንደኛው ላይ አድርጋታለሁ ጀስት ኖርማሊ ማለት ነው። ከዛ ቀጥታ ፓርቲው የምትከፍቱት ላይቭ ነው የምትከፍቱት ይላችኋል። ኢፌክት ከፈለጋችሁ እዚህ ጋር አለች ኢፌክቷን መጠቀም ትችላላችሁ። ለምሳሌ ላይቭ ለመግባት ስለሆነ ላይቭ እገባለሁ ማለት ነው። ልክ እንደዚህ ይቆጥርልኛል። ቀጥታ ላይቭ ያስገባኛል ማለት ነው። ሉክ በእንደዚህ አይነት መልኩ ላይቭ ያስገባኛል ማለት ነው። ልክ እንደዚህ ያስገባኛል። ከዛ ከታች ነክቼ አሁን ፐርሚሽኑ አልጨረስኩም። ጀማሪ ስትሆኑ ማጥፋት ያለባችሁ ነገሮች አሉ። የማይክሮፎን ምልክት ነካለሁ ከታች ልክ እቺ ስነካ እዚህ ጋር ይመጡልኛል። እዚህ ጋር ገስት የሚጠይቁ ሰዎች ናቸው። ራይት ብዬ ያስገባቸዋለሁ። ኢንቫይት ማድረግ የምፈልግ ከሆነ ኢንቫይት ነው። ነገር ግን ጀማሪ ስትሆኑ ሴቲንግ ነው መጀመሪያ የምትነኩት። ሴቲንግን እነካለሁ። ከዛ እነዚህ በርተው ከነበረ ለምሳሌ እንደዚህ የበሩ ከነበሩ ሁለቱ የበሩ ከነበሩ እነዚህን ምን ማድረግ አለብኝ? ማጥፋት አለብኝ ማለት ነው። ክሎዝ አድርጌ ሁለቱን ማጠፋቸዋለሁ። በእንደዚህ አይነት መልኩ ላይቫችሁ መግባት ትችላላችሁ ማለት ነው። ኦኬ ፋሚሊ ተመልሰናል ማለት ነው። እንግዲህ ዛሬ ላይ ጠቃሚ ቪዲዮ እንዳገኛችሁበት ተስፋ አድርጋለሁ ማለት ነው። ፕሮግራማችን በዙ ተጠናቋል ማለት ነው። በሌላ ቀጣይ ቀን ደግሞ ሌላ ቶፒክ ይዘን እንመለሳለን ማለት ነው። ቪዲዮ ሰብስክራይብ ያላደረጋችሁ ቻናሉ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የዝምርጥና ተወዳጅ የሆነ ሚዲያ ቤተሰብ ሁኑ ማለት ነው። ላይክ ያላደረጋችሁ ቪዲዮን ደግሞ እስካሁን ድረስ ፕሊዝ ላይክ አድርጉት፣ ተጠቅማችሁበታል ማለት ነው። ኔክስት ቪዲዮ ላይ እስከምንገናኝ ቸር ሰንብቱልኝ። መልካም ጊዜ ይሁንላችሁ።